የሚያሳዝን ነገር ተፈጠረ። ሊሊ ከአቅሟ በላይ ሆነባት። በሽታዋ እጅግ ልብ ይሰብራል። ሊሊ እንግዲህ በመጨረሻም ወደማይቀረው ሄዳለች። እንግዲህ መጨረሻ ላይ አይታችሁ ከሆነ ሩታ እየተደናበረች በጣም በመደናገጥ ወደ ዶክተሩ ትመጣና ዶክተር ሊሊ እያለች እንግዲህ ዶክተርን እያጣደፈች ወደ ሊሊ ጋር ይዛው ሄዳለች። ሊሊ መሞት የለባትም። ሊሊ መትረፍ አለባት። እኛ ከሷ ብዙ ነገር እንጠብቃለን። ብዙ ነገር በጉጉት እየጠበቅን ነው ማለት ነው። እሱም ተሽሏት ጤነኛ ሆና የባቡሬን ፍቅር ተቀብላ ከባቡሬ ጋር ደስተኛ ህይወት፣ ደስተኛ ፍቅር ሲመሰርቱ፣ ደስተኛ ትዳር ሲመሰርቱ የብዙዎቻችን ፍላጎት ነው። እሱንም በጉጉት ነው እየጠበቅን ያለ ነው። ግን አሁን ላይ ሊሊ ያው ከስቃይ ላይ ስቃይ እየተጨማመረባት፣ በዚህ በኩል በሽታዋ፣ በዚህ በኩል ደግሞ አክስቷ እያሳደደቻት ትገኛለች። እንግዲህ ባለፈው ክፍል ራሷን አሳልፋ ለአክስቷ ሰጥታ የባቡሬ እናት ለማስለቀቅ እየሄደች ባለችበት ሰዓት ነበረ ራሷን መቆጣጠር አቅቷት ፌንት ነቅላ የነበረው ማለት ነው። ያኔ ታዲያ አጋቹ ነበረ የተከታተላት። በዛው አንስቷት ይዟት ሊሄድ ሲል ደስ የሚለው ነገር ግን ዳይመንድ ደርሶ አድኗታል። ግን ደግሞ እሱ ቢያድናት ራሱ ሆስፒታል ራሱ እንዴት እንደገባች የምታውቀው ነገር የለም። ዶክተሩ ተሯሩጦ ሕክምና ካደረገላት በኋላ ከስንት ሰዓት በኋላ ራሷ ነቅታለች። ከነቃይ በኋላ ግን የት ነው ያለሁት? ማነውስ እዚህ ያመጣኝ? ስለዚህ የባቡሬ እናትስ እንዴት ናት ብላ እንግዲህ ዳይመንድን ስትጠይቀው ስታካልበው ነበር። እሱም እንግዲህ እሷን ባቡሬ እየፈለጋት ነው፣ አንቺ አትጨናነቂ፣ ህመምሽን አስታሚ ቢሏትም በፍጹም አሁኑ ተነስቼ እሄዳለሁኝ፣ እሷ በእኔ ስበብ በእኔ ምክንያት መሰቃየት የለባትም ትላለች። ያኔ ታዲያ ዶክተሩ በጣም ነው የተናደደባት። ለምንድን ነው እንደዚህ የምትይው? ሁሉም ነገር እኮ አንቺ ደህና ስትሆኝ ነው ለእነሱም የምታስቢው፣ እነሱም ደህና የሚሆኑት አንቺ ደህና ስትሆኝ ነው። በመጀመሪያ ራስሽን አስታሚ፣ ለምን እንደዛ ትሆኛለሽ ብሎ አረጋግቷታል ማለት ነው። እና አንቺ ራስሽን ታልጠበቅሽና ወደ ራስሽ ካልተመለሽ፣ ራስሽን ታልተንከባከብሽ እንዴት ነው ልትድኝ የምትችው እያለም ሲቆጣት ነበር ማለት ነው። ዶክተሩ በጣም ጥሩ ሰው ነው። እሷም ታዲያ ዶክተሩን ስታመሰግነው ነበረ ማለት ነው። እንግዲህ በሚያሳዝን ሁኔታ ደግሞ ቤዛና የቤዛ ወንድም ዳኒ ሊሊን ለመግደል ወስነዋል ማለት ነው። ሊሊ ከሞተች በኋላ ቤቱ ለኛ ይሆናል እያሉ ሁለት ገብጋቦች እህትና ወንድም ለገንዘብ ያላቸው ፍቅር ለየት ይላል እና ሊሊ ያለችበት ቤት የኤላ ስለሆነ ሊሊ ከሞተች ደግሞ ኤላን ጠይቀን ቤቱ ለኛ ይሆናል ብላ እንግዲህ መድኃኒት ይዛ ሄዳለች። ለዛው ለሊሊ መግደያ ማለት ነው። ብቻ እንግዲህ ሊሊን የገደለቻት ቤዛም ልትሆን ትችላለች፣ አይታወቅም። አፍናትም ሊሆን ይችላል፣ ወይም ያልሆነ መድኃኒትም ሰታት ሊሆን ይችላል። ምክንያቱም መድኃኒት ይዛ ሄዳለች ቤዛ ወደ ሊሊ ክፍል ማለት ነው። እጅግ በጣም ያሳዝናል። ሊሊ ግን ዶክተሩን ቤዛን ስታያት እንዴት ናት ቤዛ እንደው በስራው ላይ ጠንካራ ናት ወይ ብላ ስጠይቀው አዎ ጥሩ ልጅ ናት፣ ትታዘዛለች፣ ሳዛት ወዴት እያለች ትታዘዛለች። ኧረ በውስጧ ቆርጣለች ማለት ነው ስትል ሊሊ ዶክተሩ ይሰማታል ማለት የሚል ጥያቄ ጠይቋት ነበር። እሷ ግን አይ እዚሁ ነው ከማለት ይልቅ እውነታውን ቤዛ በጣም ክፉ ሰው ናት፣ ሰዎቹ ላይ ተንኮል ትሰራለች እና ያልሆነ ነገር እንዳታደርግብኝ ብላ ለዶክተሩ ብትነግረው ኑሮ ዶክተሩ ጥንቃቄ ያደርግላት ነበረ ለሊሊ ማለት ነው። ግን ደግሞ ሊሊ አልነገረችውም ለዶክተሩ። ዳይመንድን በእርግጥ ከዚህ በፊት ሊሊ ክፉ እንደሆነች ለዶክተሩ ነግሮታል። ግን ዶክተሩ የበፊት ህይወቷ አይመለከተኝም፣ አሁን ያለችበትን ብቻ ነው በማለት ነው መልስ የሰጠው ነበረ። በእርግጥ አሁንም ሊሊ ብትነግረው በእርግጥ ያምናታል። ከዳይመንድ ይልቅ ሊሊንና አዴን ያምናቸዋል ዶክተሮች ማለት ነው። ዶክተሩ ማለት ነው። እንግዲህ ሩታ አሁን ከዶክተሩ ፍቅር ይዟት እንግዲህ አንዴማ ሩታ የመጣችው ለሊሊ ሳይሆን ዶክተሩን ለማየት ነው ያሰኛል እኮ።
እንግዲህ ሊሊን ጥላት በተኛችበት ዶክተሩ ጋር ነበር የሄደችው። ዶክተሩ ምን ሆነሽ ነው? የተፈጠረ ችግር አለ እንደ ባለፈው ፌንት ነቅለሽ ነበረ ሲላት፣ አይ ደህና ነኝ። እና ታዲያ ምንድን ነው ሩታ ምን ሆነሽ ነው? ሊሊን ጥለሻት ለምን መጣሽ? በሚላት ሰዓት አይ ሊሊን እኮ አስፈቅጃት ነው የመጣሁት የሚል መልስ ነበረ የመለሰችለት ማለት ነው። እሱም ግራ ተጋብቷል። ምን እየሆነች ነው እች ልጅ እኔን እየተከታተለች ነው በማለት እንግዲህ ራሱን ሲጠይቅ ነበረ ማለት ነው። እና እባክሽ አሁን ሂጂ ተነሽና እሷ ጋር መሆን አለብሽ ባላት ሰዓት ነበር ተነስታ ወደ ሊሊ ስትሄድ እንግዲህ የተፈጠረ ችግር ስላለ እንደገና ተመልሳ መጣ። እባክህ ሊሊ እያለች እየጮኸች ዶክተሩን ይዛው እየገባችው ማለት ነው። እና እንግዲህ እጅግ በጣም ያሳዝናል። እንግዲህ ባቡሬም ከበቃ መንታ መንገድ ላይ ይገኛል። ከእናቱ አልሆነ ከሊሊ ያልሆነ ምን ማድረግ እንዳለበት ግራ ገብቶታል። ግን ከአጋቹ ጋር እንግዲህ ከገጀራው አሉት እውነትም ገጀራ ከገጀራው ጋር እንግዲህ ተቀጣጥረው ነበረ። እያመጣሁልን ነው ሊሊን እናቴን ልቀቅልኝ ብሎት እናቱን ወደ ያገተበት ቦታ ሲሄድ፣ ነገር ግን ማሚን ወደ ሌላ ቦታ አዘዋውሯት ነበረ። ግን በመጨረሻም ዴብ አግኝቶታል። የዳኒን አግኝቶት ለባቡሬ ስልክ ደውሎ ዳኒን አግኝቼዋለሁ፣ እርግጠኛ ነኝ ወደ እናትህ ታገተችበት ቦታ እየሄደ ነው። ስለዚህ እኔ እየተከታተልኩት ነው፣ አንተ ደግሞ ፍጠን እና የት እንደሚሄድ እንደርስበታለን በማለት ባቡሬና ዴብ ዳኒን እየተከታተሉት ነው። እንግዲህ በቀጣይ ክፍል ማሚን ይዘዋት ወደ ቤታቸው እንደሚመለሱ ባለሙሉ ተስፋ አለኝ። ማሚም እዛ እየተጨናነቀች ነው። ልጆችን ተውልኝ፣ ሊሊን ምንም እንዳታደርጋት፣ ሊሊ ናት እዚህ ቦታ ያደረሰችኝ፣ ሰው ያደረገችኝ እሷ ናት። ከወደኩበት አንስታ ልጄንም እንደዚህ ሰው እንዲሆን ያደረገችው እሷ ናት እና ከልጄም ጋር ያገናኘችኝ እሷ ናት። እባክህ ልጄን ሊሊን ምንም እንዳታረጋት፣ እነዚህ ሁለት ልጆችን ምንም እንዳታደርጋቸው፣ እናት የለህም እህት የለህም እያለች እንግዲህ ገጀራውን በምታወራው ሰዓት፣ ኧረ እባክሽ እኔ በዚህ ሰዓት እናትም ምንም ነገር ጓደኛም ምንም ነገር አልፈልግም። አሁን የምፈልገው ነገር ቢኖር ብርና ብር ብቻ ነው። ስለዚህ ሊሊን ለክስቷ ሰጥቼ ብሬን መቀበል ብቻ ነው ሲላት ነበረ። እና እንግዲህ ማሚም ሊሊ አክስት ዘንድ ውሰደኝ ብለዋለች። እሱ ግን ያው ሊወስዳት ፈቃደኛ አልሆነም። ምናልባት ለሊሊ ትራራላታለች ብላ ስላሰበች ነው ማሚ እሷ አክስቷ ቤት እንዲወስዳት ነው የጠየቀችው። ግን ደግሞ እሱ አላማው ገንዘብና ገንዘብ ብቻ ስለሆነ እንዲወስዳት ፈቃደኛ አልሆነም። ማሚ በጣም ታሳዝናለች። በዚህ ትልቅ ሰው ናት። በዛው እድሜዋ ከዛ ሲያንገላታት እጅግ በጣም ታሳዝናለች። ውጭ አውጥቶ ራሱ ፀሐይ ሲያሰጣት ነበረ። በጣም የምታሳዝነው እሱ በእርግጥ ለሰው ዝንታ የሚባል ነገር የለውም። ገንዘብ ብቻ ነው እሱ የሚፈልገው። ገንዘብ ያገኝ እንጂ ሰዎቹ ምንም ቢሆኑ ደንታ የለውም። እንግዲህ አደይም የአደይ እናቷ ዴብን እንደማታገባ ነግራታለች ማለት ነው። እሷም ለምንድን ነው ዴብን የማላገባበት ዋነኛ ምክንያት ለምን አትነግሪኝም በምትላት ሰዓት የአደይ እናትም ምክንያቱን አልነግርሽም፣ ነገር ግን ደግሞ እናንተ ሁለታችሁ እንደዚህ ስትበታተኑ ቆሜ ማየት አልችልም ስትላት ነበር ማለት ነው። አደይ በጣም ከፍቷታል፣ አዝናለች። ምክንያቱ ደግሞ ዴብን እንዳታገባ ተከልክላለች። ሌላ እንግዲህ የባለስልጣን ልጅ የሀብታም ልጅ ከዚህ በፊት ሽማግሌ ልኮ እምቢ የተባለው ለሱ ሊድሯት ነው ማለት ነው። ነገር ግን ይሄ አለልኝ የሚባለው ለአደይ ነግሯት አደይን ያስመልጣታል ብዬ አስባለሁኝ። ለምን እሱ አሁን ከአደይ አባት ጋር እየሰራ አይደለም። ጓደኛውን ራሱ አደይን አሳልፋ ልሰጣት ነው እንዴ? መልሰን ልንጎዳት ነው እንዴ? እያለ እየጠየቀው ነበረ። እሱም ምን አማራጭ አለ ታዲያ? እንደ አንተ ስራ አልሰራም ብዬ ሂጅ ምግብ መራብ አለብኝ እንዴ? ዝም ብዬ የተባልኩትን መስራት አለብኝ እንጂ እያለ ነበር። ግን አለልኝ አደይን ያድናታል ብዬ እጠብቃለሁ። ወደ ከተማ እንድትመጣ ያረጋታል ብዬ አስባለሁ። ነገር ግን ደግሞ አደይ አጎቷን አግኝታ ስታወራው ነበረ። እናቴ ከለከለችኝ የከተማውን ልጅ እንዲያላገባው ስትለው እሷ ማን ስለሆነች ነው? ዝም በያት፣ እኔና አባትሽ እንድርሻለን፣ እሷን እናናግራታለን ምናምን በሚላት ሰዓት አደይም ኧረ እናቴማ
እሷንማ ማሳዘን አልችልም፣ እሷ ካልፈቀደችማ ሊሆን አይችልም እያለች ነው። እነሱ ስላውቀው እያታለሏት ነው። ዶሮን ሲያታልሏት በመጫኛ ጣሏት አሉ። ለማንኛውም ብርሃን ስቅስቅ ብላ ስታለቅስ አሳዘነችኝ። በፊት አናደኝ ነበር፣ አሁን ደግሞ አሳዘነችኝ። ምክንያቱም ዴቭን ያፈቀረችው አዴ እንዲያፈቀረችው ስላላወቀች ነው። ስለዚህ ፍቅር አማክሮም አይይዝም። እና ደግሞ ባክሽ እናቴ አዴ ማሳዘን የለብንም ታግባው እያለቻት ነበር ለእናቷ። የአዴ እናት ግን በፍጹም ይሄ ሊሆን አይችልም፣ አይሆንም አልኩሽ፣ አይሆንም፣ ዝም በይ አንቺ ምንም አፍ የለሽም፣ ዝም በይ አፋፏን እያለቻት ነው። ምክንያቱም ደስተኛ ህይወት አትኖርም አዴ ዴብን ብታገባ፣ አንቺ ስለምታፈቅሪው ደስተኛ ህይወት አትኖርም፣ ትበጣበጣላችሁ፣ እርስ በርሳችሁ ትጎዳዳላችሁ አለቻት ማለት ነው። ምክንያቱም እውነቷን ነው፣ ደግሞ ችግር ነው። በኋላ እህቷ ቤት ስትሄድ ሌላ ስሜት ይሰማታል። የእህቴን ባልማ መቀማት አለብኝ ብላ ልታስብ ትችላለች፣ አይታወቅም። ስለዚህ እንግዲህ አዴ እንትናን ታግባ ዶክተሩ። ግን ደግሞ ዴብ ያሳዝናል። እስከዛሬ ድረስ መከራውን አይቶ ጠብቆ በስንት መከራ ፍቅሩን ተቀብለው አሁን አይሆንም ሲባል ያሳዝናል ዴብ።